ብብት አካባቢ የሚፈጠር ጥቁረት ቀላል መፍትሄ እንዳለው ታውቃላችሁ? በዚህ ቪዲዮ ማሳያችሁ ይሄን ጥቁረት ምንም አይነት የስኪን ኬር ፕሮዳክት መግዛት ሳይጠበቅባችሁ ቤታችሁ ውስጥ ባሉ ኢንግሪዲየንቶች እንዴት እንደምታክሙት ነው ማሳያችሁ። በነገራችን ላይ አንዳንድ ዲዶራንቶች ለብብት መጥቆር ዋነኛ ምክንያት ስለሆኑም መጠቀም የሌለባችሁን የዲዶራንት አይነት ስለምጠቅስላችሁ እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። የብብት መጥቆር ወይንም አካንቶሲስ ኒግራኒከስ በተለያዩ መንገዶች ቆዳችን ላይ ሊከሰት ይችላል። በዋናነት የሚጠቀሱት ደግሞ ጠባብ ልብሶችን ማብዛት፣ ሼቭ ማድረግ ወይም ደግሞ በምንጠቀማቸው ዲዶራንቶች ሊከሰቱ ይችላሉ። እንደ ሁልጊዜው ቤታችን ውስጥ ባሉ ግብአቶች አላስፈላጊ ወጪ ሳናወጣ እንዴት እንደምናክመው ላሳያችሁ። ይህም ቪዲዮ መልሳችሁ ላታገኙ ስለምትችሉ ሴቭ እያደረጋችሁ ተከታተሉት። ለሚጠቅሙ ጓደኞችም ሼር አድርጉለት። ወደ አጠቃቀሙ ስንመለስ ጎድጓዳ ዕቃ ውስጥ 1 ማንኪያ ሎሚ እናደርግበታለን። ሎሚ በውስጡ ሲትሪክ አሲድ ሲይዝ የጠቆረው የላይኛ ቆዳ ዲዞልቭ የማድረግ አቅም ይሰጠዋል። በመቀጠልም 1 ማንኪያ እርድ በመቀላቀል የጠቆረው ቦታ ላይ በደንብ ትቀቡታላችሁ። 30 ደቂቃን በመጠበቅ በቀዝቃዛ ውሃ መታጠብ ትችላላችሁ። ከዚህ በኋላ እነዚህን መረጃዎች በዚያ አካውንት ምለቅ ይሆናል። መረጃዎቹ በፍጥነት እንዲደርሳችሁ ፎሎ ማድረግ እንዳትረሱ።